እነዚያ ሚስቶቻቸው ላይ እንደናቴ እርም ሆነሽብኛል የሚሉት ከዚያም በራሳቸው ላይ እርም ይሁንብን ወዳሉት ተግባር ቃላቸውን በማጠፍ ለመመለስ የሚወስኑ ሚስቶቻቸውን ከመገናኘታቸው በፊት ባሪያ ነፃ ማውጣት አለባቸው። በዚህ በአላህ ውሳኔ ትገሰጹበታላችሁ። አላህ በምትሰሩት ሥራ ሁሉ አዋቂ ነው። فمن لم يجد فصيام شهرين متتابعين من قبل أن يتماسا فمن لم يستطع فإطعام 60 مسكينا ذلك لتؤمنوا بالله ورسوله وتلك حدود الله وللكافرين عذاب أليم ባሪያ ነፃ ለማውጣት ገንዘብ ያላገኘ ሚስቱን ከመገናኘቱ በፊት ያለማቋረጥ ተከታታይ 2 ወሮችን ይጾም። መጾሙን የማይችል ሰው 60 ድሆችን ማብላት አለበት። ይህም ሕግ መደንገጉ በአላህና በመልእክተኛው እንድታምኑ ማለትም እምነታችሁ እንዲጨምር ነው። ይህም የአላህ ሕግጋት ነው። የአላህን ሕግ ለማያከብሩ ለከሃዲያን አሳማሚ ቅጣት አለላቸው። إن الذين يحادون الله ورسوله كبتوا كما كبت الذين من قبلهم وقد أنزلنا آيات بينات وللكافرين عذاب مهين በርግጥ እነዚያ አላህና ረሱልን ማለትም ትእዛዛቸውን የሚቃረኑ ተዋረዱ። ልክ እነዚያ ከነሱ በፊት የነበሩት ከሃዲያን ህዝቦች እንደተዋረዱት ሁሉ የአላህ ሕግጋት ሐቅ መሆኑን የሚያመላክቱ ግልጽ የሆኑ ታምራቶችን በርግጥ አውርደናል። በመጪው ዓለም ለከሃዲያን አዋራጅ ቅጣት ይጠብቃቸዋል። يوم يبعثهم الله جميعا فينبئهم بما عملوا أحصاه الله ونسوه والله على كل شيء شهيد ከሃዲያን አዋራጅ ቅጣት በሚጠብቃቸው በዛ በቂያማ ቀን አላህ ሁሉንም ከቀብር ይቀሰቅሳቸውና መጥፎም ይሁን ጥሩ ይሰሩት የነበረውን ሥራ ይነግራቸዋል። ሥራቸውን እነሱ ቢረሱትም አላህ በቁጥር መዝግቦታል። አላህ ገሃዱንም ሆነ ድብቁን ነገር ሁሉ ተመልካች ነው። ألم تر أن الله يعلم ما في السماوات وما في الأرض ما يكون من نجوى 3 إلا هو رابعهم ولا 5 إلا هو سادسهم ولا أدنى من ذلك ولا أكثر إلا هو معهم أينما كانوا ثم ينبئهم بما عملوا يوم القيامة إن الله بكل شيء عليم አንተ ነብይ ሆይ አላህ በሰማያት ውስጥና በምድር ውስጥ ያለውን ሁሉ አዋቂ መሆኑን አታይምን? የሶስት ሰዎች ብቻቸውን መወያየት አይኖርም አላህ አራተኛቸው ቢሆን እንጂ። የአምስት ሰዎች ብቻቸውን መወያየት አይኖርም አላህ ስድስተኛቸው ቢሆን እንጂ። የትም ቦታ ቢሆኑ ከተጠቀሰው ቁጥር ያነሰም ሆነ የበዛ ተወያይ አይኖርም አላህ አብሯቸው ቢሆን እንጂ። ከዛም የቂያማ ቀን ይሰሩት የነበረውን ሥራ አላህ ይነግራቸዋል። አላህ ሁሉንም ነገር አዋቂ ነው። ألم تر إلى الذين نهوا عن النجوى ثم يعودون لما نهوا عنه ويتناجون بالإثم والعدوان ومعصية الرسول وإذا جاءوك حيوك بما لم يحيك به الله ويقولون في أنفسهم لولا يعذبنا الله بما نقول حسبهم جهنم يصلونها فبئس المصير أنت نبي هوي እነዚያ በአደባባይ መንሾካሸክ የተከለከሉትና ከዚያም ወደ ተከለከሉት መንሾካሸክ በግልጽ የሚመለሱትን አይሁዶችን አታይምን? እነዚህ አይሁዶች በወንጀል በጠላትነትና መልእክተኛውን በመቃወም ይንሾካሸካሉ። ወደ አንተም በመጡ ጊዜ አላህ ሰላምታ ባልሰጠህ አይነት መልኩ ሰላምታ አስመስለው በመጥፎ ቃል ሰላም ይሉሃል። ከዚያም ለራሳቸው እውነት መሐመድ ነብይ ቢሆን ኖሮ በመንናገረው መጥፎ ቃል አላህ አይቀጣንም ነበርን ይላሉ። ለቅጣቱማ የሚገቡባት ጀሃነም በቂያቸው ናት። መመለሻቸውም ጀሃነም ምንኛ ከፋ።